እንዴት ናችሁልን? ዛሬ በቆንጆ ፊልም ተገናኝተናል። ቻናላችንን ላይክ እና ሰብስክራይብ በማድረግ ይጀምሩ። ፊልሙ ሲጀምር ሆሬ የምትባል ተማሪ ወደ ክፍል ስትገባ እንመለከታታለን። አንደኛው ተማሪ ሰላም ሲላት በጣም ትገላምጠዋለች። ወንበሯ ላይም ሌላ ተማሪ መቀመጧን ታያለች። ተማሪዋም ይቅርታ ትጠይቃትና ተነስታ ትሄዳለች። ሆሬ ግን ታስቆማትና የተቀመጠችበትን ታስጠርጋታለች። ልጅቷም በሆሬ በጣም ትቀና ነበረ። ስለ እሷም መጥፎ ነገሮች ትናገር ነበር። ሆሬም ስለተወራውን ነገር ትሰማና ንቃ ትተዋለች። በሌላ በኩል የሆሬን ፎቶ በመጠቀም ቆንጆ ወንዶችን ታናግር ነበረ። ከጥቂት ደቂቃም በኋላ የስድብ ኮመንቶች ይጻፍላት ጀመር። ሆሬ አካውንቱ የሷ እንዳልሆነ ጽፋ ስለነበረ በዚህ ሁኔታ ሆሬ በልጅቷ አጠገብ ስታልፍ ልጅቷን በተናዳ ከተቀመጠችበት ተነስታ ታናግራታለች። ለምንድን ያጋለጥሽኝ? ሆሬም ማድረግ ያለብኝን ያደረኩት ብላ ትሄዳለች። ልጅቷም የሆሬን እጇን ስትይዛት በድንገት የሆሬ ስልክ መሬት ላይ ይወድቃል። ሆሬም ተናዳ የልጅቷን ስልክ ተቀብላ መሬት ላይ ትጥሏለች። ስልኳንም ከመሬት ላይ አንስታ ጥላት ትሄዳለች። በሌላ በኩል ሉንቴክን እናገኘዋለን። የትምህርት ቤቱ ታዋቂና የሚኒ ሚዲያ ፕሬዝዳንት ነው። ሉንቴክ በጣም ጠንቃቃና ሁሉንም ነገር በስነ ስርዓት ማድረግ የሚወድ ሰው ነው። በዚህም የተነሳ ብዙ ሴቶች እሱ ያለበት ክለብ መግባት ይፈልጋሉ። ከእሱ ጋር ለመሆን አንድ ቀንም አንዷ ተማሪ ስሜቷን ትነግሯለች። ሉንቴክን በመናደድ እንደማይፈልግ ነግሯት ከክፍሉ ያስወጣታል። የልጅቷን ቦታ የሚተካ ተማሪ ያስፈልጋቸዋል። ልጆቹም ሆሬን ይጠቁሙታል። ብዙ ተከታይ ስላላት ጠቅመናለች። ሉንቴክም ሆሬን ሊያናግራት ይሄድና የሚኒ ሚዲያ እንድትቀላቀል ሲጠይቃት እምቢታዋን ትገልጽለታለች። ሉንቴክም ሆን ብሎ መጥፎ ነገር ይናገራታል። እሷም መጥፎ መልስ ትመልስለታለች። በሚቀጥለው ቀን ሆሬ ሉንቴክን ለማናገር ትሄዳለች። ሉንቴክም ኢንተርቪው እንዳለቀ ይነግራታል። የክለቡ አባላትም ቦታ እንዳለ ይነግሩታል። ሉንቴክም ሆሬን ይፈትናታል። ችሎታዋንም በደንብ ታሳየዋለች። በጥሩም ውጤት ታልፋለች። ሆሬም በመጀመሪያው ቀን አርፍዳ ትመጣለች። ሉንቴክን በመናደድ እዚህ ክለብ ማርፈድ እንደማይቻል ክፍሉን ለቃ እንድትወጣ ይነግራታል። ሆሬም በጣም ይቅርታ ጠይቋለች። ሁለተኛም እንደማይደገም ታስረዳዋለች። ሉንቴክም ይስማማል። ቅጣትም ይቀጣታል። በአካባቢው ያለውን ቆሻሻ እንድታጸዳ። የተቀመጡትም ተማሪዎች ሆሬን በመገረም እየተመለከቷት ለምንድን ነው እዚህ ክለብ ውስጥ የገባችው ይባባላሉ። ሆሬም ገላምጣቸው ትሄዳለች። መሬቱንም እየወለወለች እየደነሰች ስትሽከረከር በድንገት ሉንቴክ በሩን ከፍቶ ሲገባ ልብሱ ላይ ውሃ ትረጨዋለች። በጣም ትደነግጣለች። በሚቀጥለውም ቀን በጠዋት ገብታ ቢሮአቸውን ታጸዳለች። ሉንቴክን ባየው ነገር ሆሬም መቅረብ ይጀምራል። አብሮም ፎቶ ያነሱ ጀመር። ሆኖም ግን ጥሩ ነገር መቀጠል አልቻለም። ሆሬ ሌሎች ተማሪዎችን ገንዘብ ከፍላ ቢሮውን እንደምታጸዳ ይደርስበታል። አንድ ቀን የሆሬ ፎቶ በመጠቀም ቆንጆ ወንዶችን ታናግር የነበረችው ልጅ ስሳች መልእክት ይደርሳታል። ሆሬም ራሷ የሌላ ሰው አካውንት ሰርቃ እንደምትጠቀም አንዱም የክፍል ተማሪ ጽሑፉን ያሳያታል። ሆሬም ታስተባበላለች። ትንሽ ቆይታ ግን ትዝ ሲላት ትደነግጣለች። ወደ ሚኒ ሚዲያው ትሄድና በሩን ከፍታ ከምታወራው ልጅ ማይኩን ቀምታ የሚያወሩትን ታስቆማቸዋለች። ሉንቴክና ጓደኞቹም በሁኔታው በጣም ይደናገጣሉ። በተፈጠረው ነገር ሉንቴክ ወቀሳ ይደርስበታል። ሆሬም ወሬውን ያወራሽው አንቺ ነሽ? መጀመሪያ ይቅርታ ጠይቂ። ባደረግሹ ነገር ሁላችንም ታግደናል። ሆሬም ዞር ብላ ሁሉንም ይቅርታ ትጠይቃለች። ወደ ልጅቷም ዞራ አሁን ትነግሪኛለሽ? ሉንቴክም ጣልቃ ይገባና በንዴት ጦፎ የሚጎዱ ቃላቶችን ይናገራታል። በቀጣይ ቀንም ሆሬ የጥፋተኝነት ስሜት ተሰምቷት ሉንቴክን ይቅርታ ጠይቀዋለች። እሱ ግን ይቅርቷን አልተቀበለም። ይቅርቷንም ወደ ሌላ ጭቅጭቅ ተቀይሮ ይለያያሉ። የዛኑ ቀን ማታ ሉንቴክ እያሰበ ጸጸት ይሰማውና የሆሬን ድረገጽ ይመለከት ጀመር። መጥፎ ኮመንቶችንም ያነባል። ለመጀመሪያ ጊዜ ሆሬን ይረዳታል። በቀጣይ ቀን ማታም ሆሬ መንገድ ላይ እየተራመደች ከኋላዋ የኮቴ ድምፅ ትሰማለች። ትደነግጥና ቶሎ ቶሎ ትራመዳለች። ሉንቴክም ገፍትሯት ያልፋል። ሆሬም ደንግጣ ስትዞር ሉንቴክ ነበር። አንቺ? ወደ ቤቴ እየሄድኩ ነው። ሳያውቁት አንድ አካባቢ ነበር የሚኖሩት። ከፊትና ከኋላ ሆነው ይራመዱ ጀመር። ቤታቸው ጋር ሲደርሱም ሁልጊዜ እንደዚህ መኖር አልደከመሽም? አልደከመኝም። በሁለታችን የነበረው ጭቅጭቅ አልጎዳሽም? ሆሬም እያስመሰለች ግድ አይሰጠኝም። ስለ እኔ ብዙ ሀሜቶችን ሰምቻለሁ። በቀጣይ ቀንም ሆሬ ትምህርት ቤት አርፍዳ
ቁጭ ብላ ከማታውቀው ሰው መልእክት ይደርሳታል። በጣም ትደነግጣለች። እውነተኛ ማንነቷን በደል ትዝ ሲላትም አብራት ክለብ ውስጥ የምትሰራው ልጅ አንድ ቀን ስልኳን አይታው ነበር። በዛው አጋጣሚ ልጅቷ ትመጣለች። የሆሬ የቅርብ ጓደኛ ነበረች። ስታያት ፊቷን አዙራ ልትሄድ ስትል ሆሬ ታስቆማታለች። አንቺ ነሽ አይደለም መልእክቱን የላክሽው? ልጅቷ ምን ለማለት ፈልገሽ ነው? ቀልሽን አቁሚ። ሆሬ ስልኳን እያሳየቻት እንድታምን ትጠይቃታለች። ምን እንደምታወሪ አላቅም ብላ ትሄዳለች። ክም ሆሬን የፖድካስት መጠቀም እንዳለባት ያስተምራታል። ፈተናም እንዳለው ያስጠነቅቃታል። ፈተና እንዳለው ስትሰማ አቋርጣለሁ ትለዋለች። ሉንቴክም ተናዶ ወደ እርሷ ይቀርባል። እሷም ልቧ በጣም ይመታል። የተናገረውን ነገር አስተካክላ አልሰማችውም። በድንጋጤ ነበር የምታየው። ጠዋት ላይም ሆሬ ክለቡ ቢሮ ተኝታ ነበረ። ሎንቴክም ወደ ቢሮ ሲገባ ያያትና አጠገቧ ይቀመጣል። በተኛችበትም አቅጣጫ ፀሐይ ገባ ነበር። ሹራቡንም መስኮቱ ላይ ይሰቅልላታል። ከእንቅልፏም ስትነሳ ሉንቴክ ያደረገውን አይታ በደስታ ታየዋለች። ሉንም ድንገት ሲዞራለች። ሉንቴክም የፈተና ወረቀት ያሳያታል። በጣም ትደሰታለች። በክለቡ ስብሰባ ላይ ሆን ብለው ሆሬን ለማጥቃት ይሞክራሉ። ሆሬም ወደ ኋላ ሳትል እራሷን በደንብ ትከላከላለች። ችሎታንም ለማሳየት በፈቃደኝነት የትምህርት ቤታቸው ምስረታ በዓል ቀጥታ ለማስተላለፍ ተስማማለች። ከስብሰባውም በኋላ ሉንቴክ የመለማመጃ ወረቀት ለሆሬ ይሰጣታል። ክፍል ውስጥ ሆና የተለመደ መልእክት ይደርሳታል። ስለ ቀጥታ ስለምታስተላልፈው ፕሮግራም ነበር። ሆሬም የሚልክላት ሰው የክለቡ አባል እንደሆነ ትጠራጠራለች። መልሳም መልእክት ስትልክ መልስ አልሰጧትም። ከሰዓት በኋላም ሆሬ ለመጀመሪያ ጊዜ በቀጥታ ስርጭት ታቀርባለች። በችሎታም በጣም ይደነቃሉ። የትምህርት ቤታቸው የምስረታ በዓል ደርሶ ልምምድ ያደርጉ ጀመር። የሉንቴክና የሆሬ መቀራረብ ያስቀና ነበር። ማታ ላይም አብረው እየተራመዱ ከአንቺ ጋር ብኖር ደስ ይለኝ ነበረ፣ አንቺ ግን ፈቃደኛ አይደለሽም። ሆሬም ግራ በመጋባት ምን ለማለት ፈልገ ነው? በጣም ወድሻለሁ። ሆሬም ደንግጣ አፍጥጣ ትቀራለች። በቀጣይ ቀንም ሆሬ ስትመጣ ሉንቴክ ዝግጅቱን በማስተካከል በጣም ደክሞት ነበር። እንደ ድሮ ኮስተር ብሎ ነበር ያናገራት። እሷም በጣም ትናደዳለች። እንደሚወዳት የነገራት ልጅ አልመስልሽ ይላታል። ምሳ አብረው እየበሉ እንደ በፊቱ ሲሆንላት በመገረም ጠይቋለች። የምትወደው ሰው ስታይ አትደሰትም? ሉንቴክም አንድ ሰው መውደድ ማለት የሚሰሩትንም መቀበል ማለት ነው። ሆሬም እሺ እረዳሃለሁ። ሎንቴክም የስራ ህይወትና የፍቅር ህይወቱን የሚለይ ሰው ነው። ማታ ላይም ሎንቴክ ይደውልና አብሮ ፊልም እንዲያዩ ይጋብዛታል። ሆሬም እሺ ትለውና ክለቡ ቢሮ ተገናኝተው ማየት ይጀምራሉ። ሆሬም ስለ ሴቷ ተዋናይ አስተያየት ትሰጣለች። ሚስጥሯን ባትናገር ኖሮ መጥፎ ሁኔታ ላይ አትሆንም ሎንቴክም ነበረ። ሎንቴክም ለሆሬ የሀዘን ስሜት ይሰማዋል። ሁለቱም ፊልሙን እያዩ እንቅልፍ ይወስዳቸዋል። በቀጣይ ቀን ጠዋት ሆሬ ቀድማው ትነሳለች። ሉንቴክን ለረጅም ሰዓት ፈዛ ታየዋለች። በመስኮት የምትገባውንም ፀሐይ ፊቱን በእጇ ትከልለታለች። ሉንም ይነቃና እጇን ይዞ ሲያወርድ አይን ላይን ይተያያሉ። ሆሬም ዞር ትልና እጁን ታስለቅቀዋለች። ከሰዓትም የክለቡ አባል የሆነች ልጅ ኢሜል ይደርሳትና ትከፍተዋለች። ሌላኛው የክለብ ተማሪ የሆሬን ፍላሽ ጠረጴዛ ስር ስትደብቅ ትመለከታለች። ስትጨርስም ልጅቷን በሩ ከፍታ ትገባለች። ልክ ልታወራ ስትል ሆሬ አብራት ትገባለች። ልጅቷ ምንም እንዳልተፈጠረ ተስቃለች፣ ታወራለች። ሶሂያንም ማመን ያቅታታል። ከቀናት በኋላም ሶሂያን ልጅቷን ከጓደኞቿ ጋር ፎቶ ስትነሳ ታያታለች። ወደ እነሱም ሄዳ ፎቶን ላንሳችሁ ብላ ስልካቸውን ተቀብላ ሆን ብላ ሌላ ነገር በመንካት የልጅቷን ሚስጥር ቁጥር ትጠይቃታለች። ልጅቷም ትሰጣታለች። ሶሂያንም እድሉን አመቻችታ የልጅቷን ስልክ ትሰርቃታለች። ስልኳንም ስትከፍተው የሆሬ ሚስጥር ታየውና ትደነግጣለች። ሶሂያንም መልእክቱን የምትልከው እሷ እንደነበረች ታረጋግጣለች። ሶሂያንም እድሉን አመቻችታ የልጅቷን ስልክ ትሰርቃታለች። ስልኳንም ስትከፍተው የሆሬ ሚስጥር ታየውና ትደነግጣለች። ሶሂያንም መልእክቱን የምትልከው እሷ እንደነበረች ታረጋግጣለች። ልጅቷም ስልኳ እንደጠፋባት ስታውቅ መፈለግ ትጀምራለች። ስታገኘውም ቶሎ ብላ ፎቶ ስትገባ ሁሉም ፎቶ ጠፍቷል።
በዛው ሰዓት ከሶህያን መልእክት ይደርሳታል። እንዲገናኙ ትጠይቃትና ይገናኛሉ። ስልኳን የወሰደችው እሷ እንደሆነች ታውቃለች። ከመንገዷ እንድትወጣ ትጠይቃታለች። ሶህያንም እንደምታጋልጣት ትነግራታለች። ልጅቷም ማስረዳት ትጀምራለች። ሁለተኛ ደረጃ ተማሪ እያሉ ሆሬ ታንገላታት እንደነበረ፣ ታሰቃያት እንደነበረ፣ እነዛን ፎቶዎች ያነሳችው ለበቀል እንደነበረ ማታ ላይም ሆሬ እና ሉንቴክ ተቀምጠው ሆሬ ስልኳን ስታየው ሚስጥሯ ተለቆ ነበረ። ጥላው ትሄዳለች። ሉንቴክም ሊያስቆማት ሲሞክር ጥላው ሄደች። ሶህያንም ታየውና በጣም ትናደዳለች። በተደጋጋሚም ልጅቷ ጋር ትደውላለች፣ ስልኳን አታነሳም። በሌላ በኩል ሆሬ ልጅቷን እያወጣጣቻት ነበር። ልጅቷም ከማመን ይልቅ ትቀልድባት ጀመር። ሆን ብላ ሶህያን ነገሩ ላይ እንዳለችበት ስትነግራት በድንገት ሶህያን ቦታው ላይ ትገኛለች። ሆሬን ስታይ በጣም ትናደዳለች። ሶህያንም በቅርብ ቀን እንዳወቀችና ስለሷ በጣም እንደምትጨነቅ ስትነግራት ሆሬም በጣም እያለቀሰች ማንንም አላምንም፣ ልቤን ሰብራችሁታል ብላ ጥላችሁ ትሄዳለች። ሶህያንም ተከትላት በጣም የጥፋተኝነት ስሜት እንደተሰማትና በጣም እንዳዘነች ትነግራታለች። ምንም እንደማታውቅ ለማስመሰል እንደወሰነች፣ ምክንያቱም እንደማትቀበኝ ስላወቁ። ሆሬም ዞራ ምንም እንዳለማወቅሽን ቀጢ፣ ከኔ ምንም አይነት ሀዘኔት አታገኝም። ሆሬም ዞራ ምንም አለማወቅሽን ቀጢ፣ ከኔ ምንም አይነት ሀዘኔት አታገኝም። ንግግሯም ሶህያን ያስከፋታል። ሶህያንም ሉንቴክን ሆሬ እንደጠፋች ትነግረዋለች። ሉንቴክም ተረጋግቶ ሆሬ እንደሚጠብቃትና እራሷ መታ እውነቱ እንደምትነግሩ ይነግራታል። ምሽት ላይም ሉንቴክ ለሆሬ እየጠበቃት እንደሆነ መልእክት ይልክላታል። ሆሬም እየሮጠች ትሄዳለች። ፊት ለፊትም ይገናኛሉ። ሉንቴክም እውነቱን እስክትነግሪኝ እየጠበቅኩሽ ነበረ፣ በድረገጽ የሚዘዋወረው እውነት እንዳይሆን እፈራለሁ። ሆሬም ያለውን ስትሰማ የክደት ስሜት እንደተሰማትና አለማመኑ እንደጎዳት ትነግረዋለች። ሉንቴክም አንቺን መውደዴና ክለብ ውስጥ ማስገባቴ ይቆጨኛል ብሎ ጥሏት ይሄዳል። እሷም እያለቀሰች አየችው። ከቀናት በኋላም ሉንቴክ የክለቡን አባላት ሰብስቦ ቀጥታ ስርጭት እንዳለ ይነግራቸዋል። እነሱ ማን እንደሚያቀርብ ይጠይቁታል። ሉንም አታስቡ፣ አቅራቢዋ አሁን ትመጣለች። ሆሬም በሩን ከፍታ ትገባለች። ሆሬም የተፈጠረውን ነገር በዝርዝር በቀጥታ ስርጭት ታቀርባለች። ያቀረበችውን ፕሮግራም ያዩ ተማሪዎች ስለ ሆሬ በጣም ያዝናሉ። ፕሮግራሙንም ጨርሳ ስትወጣ ሉንቴክን ያቅፉታል። ጄውንም እያለቀሰች ታቅፋታለች። ሆሬም እውነቱን በመናገሯ ሁሉም ሰው ይደሰታል። በሌላ በኩል አስቸጋሪዋ ልጅ ሁሉም ሰው ያገላታል። ሉንቴክም ከክለቡ ያስወጣታል። በዚያው ሳምንት ሉንቴክና ሆሬ አብረው ጥሩ ጊዜ ያሳልፋሉ። ከዚህ ሁሉ ችግር በኋላ ስሜታቸውን በግልጽ ተነጋግረው ፍቅራቸውን ጀመሩ። ፊልሙም በዚሁ ያበቃል።